አሪፍ ላይ ነው፣ ያምራል ምናምን ነገር በጣም እየሰሩ ነው ወጥረው። ውጭ የገጽታው በጣም ትልቅ ነው። የምሬ ነው የምላችሁ። ጊዮርጊስም ቡና ሙሉ 9 ክልሎች አስገብቶ ማጫወት የሚችል ስቴዲየም ነው ብዬ ነው የማስበው። በጣም ትልቅ ነው። ያው ትንሽ አሁን መንገዱ ምናምን እየሰራ ነው። መንገዱ እያለቀ ጨርሰዋል። በጣም ግዙፍ ነገሮች በቪዲዮ ከምታዩት በላይ በአካል በጣም ትልቅ ነው። ያው ፊፋም በቅርቡ አስደቆታል ኢንተርናሽናል ስቴዲየም። ስለዛ ብለን ከዚህ በኋላ ባቢ የአፍሪካ ዋንጫ ምናምን ራሱ ልናዘጋጅ ይችላል። የአዲስ አበባ ልጅ ተዘጋጅ ነው ይሻላል። ይሰለላል እዚህ ስቴዲየም። ማንም እንዳይቀር ማንም በጣም ነው ከፈለግሽ ከዚህ ስትወጪ 22 ትሄዳለህ፣ ቦሌ ትሄዳለህ። ቅርብ ነው በቃ እዛው ተፍታለህ። ለሴፍቲ ራሱ ሲሰጥ ያለበት ቦታ ብቻ በቃ የሚቻል ምላችሁ ያምራል። ያሉት ስፖርቶች እዛ ጋር ራሱ ጸደት ያሉ ናቸው። ሞክሩት፣ ከቻላችሁ በአካል መታችሁ ለማየት ሞክሩ። በጣም ደስ ይላል፣ ያምራል። ትልቅ ነው በጣም ከጠበቅኩት በላይ ነው። ያው እስኪ ይሁት እናንተ በደንብ ግዝፈቱን እስኪ ስቴዲየም ምናምን እስኪ የምታውቁ ሰዎች ኮሜንት ላይ ጻፉልኝ። ኤምሬት ምናምን ያያችሁ ትላልቅ ስቴዲየሞች ያያችሁ ሰዎች እንዴት ነው ሳይ ከዚህ በላይ ሊሆን ይችላል ወይስ የት ይበልጣል? እኔም በአካል ስላየሁት ነው መሰለኝ። ያው ከእነሱ ማያንስ የሚመጣጠን ነው ብዬ ነው ያሰብኩት። ከቻላችሁ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ምናችሁ ያራዳልች ውጭም ያላችሁ መታችሁ ያው ትጎበኙታላችሁ። ካልሆነ ያለንላችሁ ፏፏ እያለ እየቀረጸ በአካል ያላችሁ እስኪመስላችሁ ድረስ እየቀረጸን ፖስት እናደርጋለን። ለእሱ ደግሞ ያው እናንተ ግዴታ ሰብስክራይብ ማድረግ አለባችሁ። ኮሜንት ጻፉልኝ። ደገፍ አበረታት። ምንድን ነው ደግሞ እንደዚህ እና ይኸው እስኪ ያያችሁት ክፍል ውስጥ ራሱ እየሰሩ ነው። በጣም ትልቅ ነው፣ የሚገርም ነው። በጣም ትልቅ ነው። እንደዚህ አይነት ስቴዲየሞች በጣም ብዙ እየተሰሩ ነው። እስኪ እናያለን በቅርቡ እንደዚህ አይነት 10 ይኖራል።